ቀልድ ምናምን ታወራ ነበር? አወራለሁ። ከዚህ ውጭ ሌላ የማሳቅ ወይም ሌላ ተሰጥቷል መስፈን ወይም ቀልድ ጆክ የማውራት? ከኮሜዲ ውጭ ከዚህ ከቻርሊ ውጭ ቁም ነገር ላይ ነው ትኩረት ማድረግ። ጥናትና ምርምሮች አካዳሚሻን እና ጥናትና ምርምሮችን ነው የምሰራው በብዛት ማለት ነው። በኢትዮጵያ አርት ላይ ባህል ላይ እና በአፍሪካ አርትና ስነ ጥበብ ጉዳይ ላይ ነው የምሰራው። በጣም ገርሞኛል። በአዲስ አበባ ዩኒቨርሲቲ በዲግሪ ተመርቀሃል። በወለጋ ዩኒቨርሲቲ ቲያትርና ፊልም ተምረሃል። ጆርናሊዝም ተምረሃል። ወለጋ ዩኒቨርሲቲ ጆርናሊዝም ተምረሃል። አዲስ አበባ ዩኒቨርሲቲ ደግሞ ቲያትር ተምረሃል። አሪፍ ነገር። ስለዚህ አካዳሚሻነቱንም ኮሜዲያነቱም በትዩ ያስኬድክ ነው። እኔ መጀመሪያ ዩኒቨርሲቲ ውስጥ እያለሁ ጥናትና ምርምር በማድረግ ነው የምታወቀው። ሰማሁ እኮ በጣም ብዙ ጥናትና ምርምር አቅርበሃል። እና በተለያዩ ዩኒቨርሲቲዎች አርት በሚሰጥባቸው ዩኒቨርሲቲዎች ለምሳሌ ወሎ ዩኒቨርሲቲ ይሰጣል፣ መቀሌ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲ፣ አክሱም ዩኒቨርሲቲ፣ ወልቂጤ ዩኒቨርሲቲ፣ ጂማ ዩኒቨርሲቲ ምናምን በእነዚህ ዩኒቨርሲቲዎች ውስጥ የራሴን ጥናትና ምርምር አስነብብ ነበረ እና ጥናትና ምርምሮቹ ከ10 ዓመት በፊት ነው ኦልሞስት 10 ዓመት እየሆናቸው ነው የተሰሩት። በጋዜጣ መጽሔት ላይ ፐብሊሽ ሆነዋል እና የኔ ጥናትና ምርምር አሁን አንደኛው ምን ላይ ተኮሩ ናቸው? አሁን ያቀረብካቸው በዩኒቨርሲቲዎች ያቀረብካቸው ጥናትና ምርምሮች በምን ላይ ተኮሩ ናቸው? ትኩረት የሚያደርጉት በኢትዮጵያ ስነ ጥበብ ላይ ነው። የኢትዮጵያ ስነ ጥበብ እንዲያድግ እንዲስፋፋ፣ እንዲሁም የኢትዮጵያ አርቲስቶች አስፈላጊውን ጥቅም እንዲያገኙ የሚያግዝ የስነ ጥበብ ምክር ቤት ኢትዮጵያ ውስጥ እንዲቋቋም፣ ስነ ጥበብን በሚመለከት በኢትዮጵያ ውስጥ የሚወጡ ህጎች እንዲሻሻሉ ነው። ለምሳሌ አንዳንድ ህጎች ተሻሽሏል።